ሶ እንዴት መሰለህ ራስን ዲፈረንሺየት እንታረቅ እኔ በምናምን አለው አሁን ሲ ኦፍ ሴምነስ የሚባል እንትን ላይ ኢራ ላይ ደርሰን አንተ የምትሰራው እኔ እሰራለሁ እኔ የምሰራውን ኤኒ ሰው ሊሰራ ይችላል ሌትስ ሴይ አሁን ባንኪንግ ኢንዱስትሪው ነው 32 ባንክ አለ ለምንድነው አዋሽ ባንክ ዘ ቤስት የሆነ ለምንድነው አቢሲኒያ ጥሩ የሆነ አንድ አይነት ሰርቪስ እየሰጠ ሶ ሌላ ኢንዱስትሪ ላይ እንግባ ሶ ተመሳሳይ ኳሊቲ ተመሳሳይ ሎኬሽን ተመሳሳይ ፕራይሲንግ ኖሮ ግን አንዱን ካንዱ መለየት ኢዝ አስቸጋሪ ሶ አንተን ፒክ ለመደረግ አስቸጋሪ ነው ሶ ራስ እንዴት ስታንድ አውት ታደርጋለህ ካልከኝ አይ ፕሪፈር ሂውማን ስኪል የሚባለው ሶ አሁን ምንድነው ከሰዎች ጋር ባለህ ኢንተራክሽን ሰዎች አንተን እንዴት ነው የሚያስታውሱ ፕሮዳክትህን ኦር ሰርቪስን ሽጠህ ነው የምትመጣው አንተ ወይስ የሆነ ሜሞሪ ጥለህባቸው ነው የምትመጣው ለምሳሌ ቅድም ዲስከስ እናደርግ ነበር አንድ የባንክ ማናጀር ክላይንት ጋር ስትሄድ ጎማ ፈነዳ ሶ አንድን ካምፓኒ ጠራችሁ ያ ካምፓኒ ኢቭን የተበላሸው ጎማ የሚያስተካክል አይደለም የምታውቀውን ሰው ነው የጠራችሁ ሶ ምንድነው ያደረገው ቡና ይዞላት መጣ ስፔር መኪና ይዞላት መጣ ቻርጀር ይዞላት መጣ እንዘን ያ የመጣው መኪና ይዘይደች ሰው የሱ የተበላሸው መኪና ወሰደ ተሰራላት እንዘን ከዛ በኋላ ደግሞ ጭራሽ መኪና ውስጥ የነበረ የቆሻሻ ምንጣፍ ሁሉ አጥበው ነው ይመልሱ ሶ ምን ያህል ከፍላለሁ ስትል አይ ክፍያ የለውም ማለት አሁን እሺ እነዚህም ሰዎች እንደው ስራ እንኳን ከነሱ ጋር ባሰራ ዝም ብለ ሄደ ደህና ናቸው አትላቸው ራሳቸውን ዲፈረንሺየት ያደረጉት ይሄን ሰራለው ይሄ ነው ዋጋዬ ይሄ ነው ሎኬሽን ብለው አይደለም እዛች የባንክ ፕሬዚዳንት ላይ አስቀምጠውት የሄዱት አምሮ ላይ ትልቅ ነገር ስለዚህ ራሳችንን ዲፈረንሺየት የምናደርገው አሁን ፐርሰናሊ እኛ ነን እንጂ እኛ ያዝነውን ፕሮዳክት ፊልም ይዛዋ እኔም ይዟል አንተም ሰጠን ሰርቪስ እኔም ሰጠዋለሁ አንተም ሰጠዋል ፐርሰናሊ ግን አንድ ሰው ኖ እኔ ሳቅን ነው የምፈልገው ካለኝ ያ ኤክስፔሪየንስ ነው ማለት ስለዚህ ነው አሁን ሂውማን ስኪል እንለው ከሰዎች ጋር እንዴት ነው ኮሙኒኬት ማድረጋው እንዴት ነው እነሱን አንደርስታንድ ማድረግ የምፈልገው ሞሮፍ እንግዲህ አሁን እናንተ የምንታወቀው እኔም ትሬኒንግ ላይ ነው ሶ ትሬኒንጎችን ሞሮፍ ሂውማን ሳይኮሎጂ ላይ ኒውሮ ሳይንስ ላይ እንዴት ነው አእምሮአችን ዲሳይድ የሚያደርገው እንዴት አንደርስታንድ እናድርገው የሚለው ላይ ፎከስ ያደረኩበትም ዋናው ነገር መጀመሪያ ሰዎችን በደንብ አንደርስታንድ እናርጋቸው ሶ ኖርማሊ ላፋችን አንደርስታንድ እናርጋቸው ሳይሆን ዲፕሊ ምንድነው የሚፈልጉት ምንድነው የማይፈልጉት እሱን አንደርስታንድ ስታደርግ አንተ አቀራረብህን ምን ታረጋለህ ትቀይራለህ ያ አንተን ተመራጭ ያስደርጋል ማለት ነው እንጂ አንተ ያስከውን እኔ ምንጀዋል ግን ላንተ ዴሊቨር ሳረጋው ዋው ማስባል ከቻልኩ ዲፈረንሺዬሽን እንፈጥረው ስፔሻሊ አሁን ይሄ የግሎባላይዜሽን ላይ አንተ በሆነ ክሊክ ታቀኛለህ ኮኔ ይሳቅ ማን ነው የሚለው ነገር ግን እንዲህ ተገናኝተን ደግሞ ዚስ ዱዲስ ዋው ካልከኝ ያ ኢዘን ኤክስፒሪየንስ ማለት ነው ስለዚህ በያስከው ነገር ሳይሆን ነገሮችን ዊን አረጋለሁ ብለህ ማሰብ ያለብህ ሰዎች እኔን ሲያዩኝ ኢዝሊ ዲፈረንሺየት ያደርጉኛል የሚሉትን ነገሮች ሶ በጣም